እዛ አስቀምጠዋለሁ። ቆይ ግን እንጠጣለን እንዴ? ከምትጠጣረስ ሃይ እንኳን የሚልክ ሰው የለም። እሺ ዝም ብሎ ያጨጋይ ምቾት እንዲሰማኝ ነው ያልኩሽ አይደል? እኔ ልታጫውቺኝ እኔ ፈገግ እንድል ደስተኛ እንደሆን ነው ያልኩሽ። እኔ እንደዚህ ነው ያልኩኝ። ባቃል መጣ ትወኝ ነበር። ያስጠላ በደሙ እንደዚህ ስትሆን ስታስጠላ ብታውቅ እንዴት እንደሚያስጠላ። ባንቺ ፋራ ነሽ እንጂ ምን አጠቅ ፋራ ነሽ። እልም እኔ ነኝ ፋራ እጅል ጠልፍ ፋራ ማለት እኮ ነፍስ ነው። ፍርክ ነው። አረቄ መጠጣት በዚህ አልተጀመረ። አሸንፊው ፈሪ ብላ እኔ እንደዚህ ነኝ። አንተ እንደ ፈለገው ለምን መለከተኛ መለከተው ራሱ አገ የምን ጥንብርኩ ሲታይድ የምን ጥንብርኩ ሲወጣ በሱ ቤት አለ እንትን አንበሳ ማለት ነው። ገብቶኛል እኮ በሱ ቤት የሰው ልክ አለማወቅ ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፍቅር። ያማን ተመልሰናል በፍቅር። እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፍቅር። እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ደስታ፣ ሁሉ ፍቅር። ያው ዛሬ እንግዲህ የዓመቱ ማርያም ነችና እኔ ዛሬ ደስታ ቀን ነው፣ ደስ የሚለኝ ቀን ነው። ያው ዛሬ እንግዲህ በጣም ብዙዎቻችሁ እየጠየቃችሁ በጣም ብዙዎቻችሁ የት ሄደች፣ የት ገባች፣ የት ወጣች እያላችሁ የነበራችሁ ሰዎች ነበራችሁ። ዛሬ መጥቻለሁ። ዛሬ ለእኔ በጣም ደስ የሚልም ቀን ነው። እኔ ሁሌም ደስተኛ ነኝ። ባይዘው ይቅርታ፣ እኔ ደስተኛ ሰው ነኝ እና ዛሬ ልላችሁ የፈለግኩት ምንድን ነው፣ እህቴ ልትመጣ ነው። ኦልሬዲ መታለች፣ ግን ወደ ቪዲዮ ግን ይዣት አልመጣሁም። እኔ እና እሷ ምናምን ተገናኝተናል። ግን ዛሬ ያው እንደ ቆይታ እንደ መምጣቷ አንዳንድ ተንኮሎቹን አስቤ ምናምን እየጠበቅኳት ያለሁት። ያው ዛሬ ለእሷም ልዩ ቀን ነው፣ ለእኔም ልዩ ቀን ነው፣ ለእናንተም ልዩ ቀን ነው። የኔም ልዩ ቀን ከሆነ የእናንተም ልዩ ቀን ይሆናል ማለት ነው። እና ዛሬ እንግዲህ እንደሚታያችሁ እየጠጣን ነበረ፣ ልስ እያለን ነበረ እና እዚህ ጋር አሉ እንደሚታየው አብረን እንጠጣ። ያቸው በግራይንማ አትይኝ፣ በግራይን አትይኝ። ሙላ የማንም ምንጥር ቅብጥር እኛ ላይ እኒህ። እሺ ለማንኛውም ዛሬ በውሃ ሰውን ዛሬ የስካርን መንገድ፣ የስካርን መንፈስ፣ የሰካራምን ገጸ ባህሪ ለመጫወት ነው። የዛሬ የሰካራምን ገጸ ባህሪ የሚጫወትላችሁ ሰካራሙ ዘለቀ ይሆናል ማለት ነው። እና ዛሬ ሲስተርን ሰካራም ሆኜ የማሳብድበት ቀን ነው። ሁላችሁ የምትደሰቱበት፣ የምትስቁበት፣ የምትዝናኑበት፣ ይርር የምትሉበት ቀን ነው እና
ዛሬ እንደዛ እንደመሆኑ ዛሬ ጥብት ያለ የስካር ቪዲዮ ልሰራላችሁ ነው። ሲስተር ከስንት ጊዜ በኋላ ወደ ቪዲዮ ልትመጣ ነው። ኦልሬዲ ጠርቻታለሁኝ። ሰክሬያለሁ ናይት ወደ ቤት መተሽ ሰጅኝ ብያት እየተነጫነጨች ነበርና እየመጣች ነው። እሷን ከመጣች በኋላ ብዙዎቻችሁ የሚጠበቀው ያው እንግዲህ በእርግጥ ሰካራም ምናምን ሆኜ ሰርቼ ምናምን አላውቅም። ሽማግሌ ሆኜ ሰርቼ አውቃለሁኝ። ሽማግሌ ምናምን ሆኜ ሰርቼ ምናምን አውቃለሁኝ። በጥቅሉ ዛሬ ሰካራም የመሆን ገጸ ባህሪን መጀመሪያ ላይ እንዳያችሁት ነው። እንደዛ አሪፍ ነው። ከተመቻችሁ ነው በዛው ነው የምቀጥለው። ሰካራም ሆኜ ነው የምቀጥልላችሁ በዛው እና በጥቅሉ ዛሬ እህቴንም ዌልካም የምንልበት ቀን ይሆናል። እናንተንም ዌልካም የምንልበት ቀን ይሆናል። ዛሬ ለኔ ልዩ ቀን ነው። የምሬን ነው የምላችሁ። ሸጋ የሆነ ቀን ነው። በጥቅሉ አሪፍ የመጠጥ ጊዜ ይሆንላችሁ። ቺርስ። እወዳችኋለሁ። እና ሲስተር ስትመጣ እንገናኛለን። እስከዛው ድረስ ፈታ ዘና እያላችሁ ሰብስክራይብ ፎሎ እያደረጋችሁ ደግሞ ቤቱ ሞቅ ሞቅ እናድርገው። ትንሽ ቀዝቀዝ ብሏል እና ሞቅ ሞቅ እናድርገው። ከዚህ በኋላ አክቲቭ ሆንላችኋለሁ። ነገሮች አልተመቻችሁ ነበር። አሁን እግዚአብሔር ይመስገን ፏዝን ጥንጥጥ ብለናል፣ ጨራርሰናል። ሁላችንም ወደ መሰብሰብ እየመጣን ነውና ተሰብስበን ያማረና የሚጣፍጥ ጊዜ የምናሳልፍ ይሆናል። ሁላችሁም ሰብስክራይብ ፎሎ እያደረጋችሁ ቤተሰብ ሁኑ። እስከዛው ድረስ መልካም ጊዜ። ቺርስ። ወዳችኋለሁ። እና ቤተሰብ እየመጣሁ ነው ምናምን ብላኛለች። ካሜራማን ደግሞ ተደበቅልኝ እስቲ። እንዴት ነው የምደብቀው? እስቲ አዬ በቃ እንደዛ ሆነ ተደበቅልኝ። ደርሻለሁ ምናምን ብላኛለች። አመሰግናለሁ። እኔም አመጣሁ። ነገር ኧረ አይደለም መጠጣት ጀምረ ነው። ጨቀኝ አትንጨኝ። የምር ጠጥተህ ነው ወይ ነው እኮ እያልኩ ያለው። የማንም ጀምሮ ነው እንትን እንደዚህ ሆነ ጀምሮ የማንም ላጫም ምንድን ነው የምትመስይው? ነይ ጠጪ፣ ነቃት ያለሽ ና። ማነህ? እስቲ አፈን ዝጋ። ና ማነህ? ብቻ ነው የጠጣኸው? የሆነ ነገር ጠጫ ነው። ነይ ቁጭ በይ አንቺ ቁጭ በይ። እንደ ቆይ ጭራሽ የሚመክር ጓደኛ መጣ። ስትታይ እኮ ጨዋ ነው የምትመስለው። ለምንድን ነው ቁጭ ማትይ? ስትታይ ጨዋ ትመስላለህ። እንደዚህ ላይ ነገር እንኳን የምታደርግ አትመስልም። ስቃለ እንዴ? ብታጭ እኮ እንዳትዪ ነበር። ብታጭ ኖሮ እንዳትዪ ነበር። መጠጥ ማለት እኮ ነፍስ ነው። ፍርክ ነው መጠጥ። አንተ እንደዚህ ላይ ነገር አጣጣም አይደለም እኮ ሚታ ቢራ ሚታ ቢራ እኮ በቃ አሁን ረሃ አብያለሁ። በቃ አሁን ገንፎ የመሰለ ፊትሽ ወጣች ፈተት ይል ነበር። ቁጭ በይ አንቺ እኮ አሁን እንደኔ
ትሆኚ ነበር። ያስጠላብ ደግሞ እንደዚህ ስትሆን ስታስጠላ ብታውቅ እንዴት እንደሚያስጠላ እቴ የምር ነው እንዳንተ ጭራሽ የሁሉ እስከምትጠጣ ድረስ ሀይ እንኳን የሚልክ ሰው የለም። እስኪ ዝም ብለህ ያጭቃል። ምንድነው ምቾት እንዲሰማኝ ነው ያልኩሽ አይደል? እኔ ልታጫውቺኝ እኔ ፈገግ እንድል ደስተኛ እንደሆን ነው ያልኩሽ። እኔ እንደዚህ ነው ያሰብኩት። ባቃል መጣ እየሰደብከኝ እኮ ነው። ተዝናኝኝ አብረን እንድንጠጣ ፈታ እንድንል ነው። እኔ ከመጀመሩ ነው የምጠጣው። በቃ ዛሬ ጀምሪያ ከመጀመሩ እንደጀመርክ ትናገራለህ። አሁን እኔ ማቀው እንዳትነካኝ ዞር በልልኝ። አትንካኝ ማጥፋት ነይ ዞር በል ቁጭ በል በእናትህ ወደዛ ቁጭ በል። አጠገቤ እንዳትደርስ እንዳትጠጋኝ ማርያምን። ወደዛ በጣም ነው ያስጠላኝ። እጂ ነበር እኮ አስጠላኝ። አሁን አስጠላኝ። እኔማ እንደዚህ ነው የሷት መስለኝ ነበር። አስጠላውሽ በአንድ ቀን አጠገቤ ራሱ እንዳትደርስሽ። እንደዚህ ነው ነገር ከጀመርኩ ጭራሽ እንደዚህ መጠጥ እስከ ማስከር ደረጃ እንደው ባንቺ ፋራ ነሽ እንጂ ምን አጠቂ ፋራ ነሽ። እኔ ነኝ ፋራ እጅል ጠልፍ ፋራ ጅልጥ ፋራ ነሽ። እሺ ነው ጉዳይ ይሄንን እያየሁ እንዴት ሆኜ ነው የምቀመጠው? ነው ፍራንክ ነው እና አንተ ደግሞ ተደብቆ እንትን ይላል እንዴ? ናታ እንግዲህ ያ የጠፋችው ውሃ ነው አየች። እዚህ ውስጥ ደብቄ ከዛ በኋላ እንዲህ ሞልቼው ከዛ እኔ ምንም አላመንኩም። ሸታል ምንም ነገር ብትል ያው እስኪጠጣበት ስለሆነ እኮ ይሸታል። መሽተት ማርቶ ይሸታል። በቃ እሺ ቁጭ በይ። ቤተሰቦችሽ ናፍቀውሻል እንዴ? ናፍቃናለች እያሉኝ ነበር። ላይ ቁጭ እንግዲህ ሁሌም ደስታ የለም፣ ሁሌም ፍቅር የለም። በቃ እኮ አሁን ያ ጀማ ያ ሁሉ ምናምን አለፈ ያ ሁሉ ነገርና ፍራንክ ተደርገሻል ዛሬ። በጥሩ ነገር መቀበል እኮ የለም እና ፋሚሊያንስ ያው ሲስተር መታለች። ያው የኔ ቆንጆ አምሮባታል። ያው እንግዲህ ሰላም ባያቸው ማርያም ናፍቀናለች፣ የታለች እያላችሁ ሰው ልክም ይሄንን ያደረከውን ነገር ጠብቀኝ በቀናለሁ። እኔን ለማንኛውም በቃ ችግር የለም። ለማንኛውም ሰላም ልበላችሁ ቤተሰቦች እንዴት ናችሁ? ጠፍቼ ነበረ እንግዲህ ተመልሻለሁ። እንግዲህ እንደዚህ ያስደነገጠኝ ነው ደግሞ እንዴት አድርጌ እንደምመልሰው ነው ያውቃለሁ። በቃ ይሁን፣ አይ ችግር የለም እኮ ይሁን። እና ፋሚሊ ስለ ሁሉም ነገር አመሰግናለሁ። ያው ዛሬ ደስተኛ የሆንኩበት አንዱ ትልቁ ነገሬ ያው እህቴ ነች። ያው እህቴ ወደ እኔ በመምጣቷ ደስ ብሎኛል። ያው እኔም ወደ ቡታጀራ ስለተመለስኩኝ ከዚህ በኋላ አንድ ላይ ነው የምንሆነው። አብረን አንድ ላይ የምንደምቅ ይሆናል። የጎደለ ደግሞ አንድ ሰው አለ። እሱንም ደግሞ መልሰን እናሟለዋለን፣ ይመጣል። ሁላችሁም ያው ሰብስክራይብ፣ ፎሎ እያደረጋችሁና ሞቅ አድርገን ጠብቁን። ስለ ሁሉ ነገር አመሰግናለሁ። ወዳችኋለሁ። ቻው በላችሁ አንድ ላይ ቻው።